ሐኪም ቤት ሂጄ እየመጣሁ ነው። ጆሮዬን መመም አድርገኝ ማለት ነው። ጆሮዬን መመም አደረገኝና ንፋሱ ነው እኮ ንፋሱ ሊወስደኝ ነው። ትንሽ ነው የቀረው፣ ትንሽ ማለት ትንሽ እና እላችኋለሁ። ምን አዲስ ነገር አለ? ዩቲዩብ እንዴት ነው? እያዛጋችሁ ነው? እያዛገን ነው እና በምሽት ነገሩ በምሽት ሰው ሀገር በግሪክ ከያም በምሽት በእኛ ሀገር ግን በቀን አይከድም እላችኋለሁ። እና ጤና ነው ዋናው። ጤና ይስጠናው። ሰውዬው ቀጠላል። ወረቀት አለቀብኝ ሐኪም ቤት ከቢቱ ሐኪም ቤት ይልኩኝና ወረቀት ሲያልቆን ተባረኩ ተመልሼ መጣሁ። ከዛውን ደግሞ ሰውዬው ደወለና ወረቀትሽን አለ ሊሰራልሽ ነው። የት ነሽ? እኔ ገረገረኝ። ግርግር ከሆነ ተመለስኩ ነው በቃ። በጣም ነው እንደምናደደው እንዴት እንደምናደደና ብቻውን ተመለስኩኝ። ቦታ ያምራን ገጠር ነው ግን ያለ ነው። እዚህ ቦታ ያላችሁ እስኪ ቡና እንጠጣ እንዲቀር እና እየጠጣን ምንም እያልን እንሂድ እላችኋለሁ። እና ሀገርን የመሰለ የለም። ሀገራችን ሰላም ያደርግልን። ስንወጣ ስንገባ ስንሄድ በእግርም ሆነ በመኪና ስንሄድ ሀገር ሰላም ሲሆን ሁሉም ነገር ተቀይሯን። አሁን ሰው ተቀይሯን፣ ሀገሩ ተቀይሯን፣ ሁሉ ነገር ተቀይሯን በእውነት ከሆነና ምንም አማራጭ የለው። ግን እኛን የሚቀይረን ሀገር ሲቀየር ሰው መጥፎ ሲሆን ሀገር ደግሞ እንደዚህ ሲል እኛም ቢቀይረን ብዬ ተስፋ አደርጋለሁ። እና የሰው ልጅ ተስፋ አይቆርጥም። እስኪ ወደ ቤት ሂጅ እኔም ዘይቱንም ምኑንም የምበልበት በቃ ወይም ወደ ራሀት እንዴት ተወሰደኝ ወይም ወሰድ ያድርገኝ ሰውዬው ብዬ አስቤ ነው የተመለስኩት እላችኋለሁ። ወሬን ሳወራ ደግሞ መኪናው ዳነ ብዬ አስባለሁና አረቦቹ ማለት ነው በጣም ነው የሚያናድዱ። የሚገርመው ነገር እኔ አረቦች ቤት ያመሰክታሉ የሆነ ሲያመኝ ግን ግን ቢሞቱ አይከፍሉም። እየሰራን ጤንነታችን ካልሆነ ችግር የለውም አይከፍሉም። የእኔ ሰዎች አይከፍሉም። እና የሆነች ጓደኛለችኝ እና ወይኔ እናንተ ሰዎች ምናምን ትላለች ማለት ነው። እና አሁን ሊሄድ ሐኪም ቤት ምናምን ስላቸው ሴትዬ እውነት ቢኖራት በጣም መልካም ናት። ግን ሰውዬው ቆጭቋጫ ነው። በልጆቹ ፍላጎት ያሟላል፣ ለሰራተኛ ግን ከዛ ሐኪም ቤት ሴትዬቱ ስንት ብር ነው የምትፈልገው? ለዚህ አቅም ማለት ከዛ 50 ብር ድራን 50 ብር ስጣት ሲባል የለኝም ማለት ነው። 50 ብር እኮ 50 ድርሃም ስጣት ሲባል የለኝም ማለት ከዛ ሲል በቃ ካለለህ አምጣ ብሬን ብዬ ብሬን ቅብል 1000 ብሬን ቅብል የታባቱ አምጣ ተመለሽ አለ። ለምን እመለሳለሁ? ያመኛል ሐኪም ቤት የሄድኩት። ስለዚህ ለምን እመለሳለሁ? አምጣ ብሬን የሞት ሰዓት ነው። አምጣ ብሬን ብዬ 1000 ብሬን ቅብል 1000 ብሬን ተቀበልኩ። የታባቱ በሱ ደራ እዛ አሁን ሲሄድ ወረቀት የለም። ለምን እንደሚደውል አላውቅም። አሁን ለራሱ ይደውላል። እኔ ቤት ልመለስ እንዲያው ሲያናድድ